ዛሬ ሩታን ስታዩት ሌላ ሰው ሆናለች። የድል አድራጊነት መንፈስ ተቋቁላ ብቅ ብላለች። አብርሽ ጋር የነበራቸው ያግጭትና ንትርክ ጋብ ብሎ ሰላም የሰፈነ ይመስላል። ሩታ ግን በዚህ ብቻ አላበቃችም። ለህይወቷ ጋር ለአብርሽ ትልቅ ልብ የሚያጠፋ ሰርፕራይዝ አዘጋጅታለች። ሩታ አሁን አብርሽን ለማዝናናት ያቀደችው እዚሁ ሀገር ውስጥ አይደለም። እሱ ከዚህ በላይ ይገባዋል ትላለች። አይኖቿ በኩራት እየበሩ ፓሪስ፣ አውሮፓ፣ ዱባይ እያለች የዓለምን ካርታ ስትዘረዝር አብርሽን ከፍ ባለ ቦታ ላይ የማየት ጽኑ ፍላጎቷ በግልጽ ይታያል። አብርሽ ሲመጣ የገጠመው ነገር ግን ከጠበቀው በላይ ነበር። ሩታ በአዲስ አሽኮርማሚ ባህሪ ተሞልታ በደስታና በፍቅር ተቀበለችው። አብርሽ ግራ ቢጋባም ከፊቱ የማይጠፋው ፈገግታው ግን እንደተለመደው ደምቆ ይታያል። አቃላ እንደምወድ አንተ ትወደኝ? ምን ወጥቷል? አታፈቅረኝም? አዎ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። ምንድን ነው ታዲያ የሚያሽኮረምም? የሚያሽኮረምም ጀመርክ እንዴ? ኢንሻአላህ። በፊት እኮ እኔ ነበር የምታሽኮረመመኝ። ሩታ በልቦ የያዘችውን እቅድ አፈረጠችው። ስለ ውጭ ሀገር ጉዞው ጥያቄ ያቀረበችለት። አብርሽ ግን እንደተለመደው ነገሮችን በምክንያታዊና በሂሳብ ማየት ይፈልጋል። የህይወት ውድነትና የኪስ ጉዳይ ሳያሳስበው አልቀረም። መድገም አይጠበቅብንም። አንተ የሚገባ ከዚህ ሀገር ደግሞ ወጣ ብለ ሌላ አየር፣ ንጹህ ደስ የሚል አየር ቀይረክ ምናምን ወጣ ብለን እንዝናናለን። ፈቃደኛ ከሆንክ ወደ ውጭ ሀገር ወደ ፈለከው ባንተ ምርጫ። ከኢትዮጵያ ነው ያው ዱባይ ጀምረናል። ያስጀመርነው እኛ ነን፣ የምናስቀጥለው እኛ ነን አይደለ? ማን ነው ስፖንሰር ያደረገሽ? ማን ነው ስፖንሰር? እኔ መፈለግ አለብኝ እንዴ አንተና እኔ ለመዝናናት? እኔ ላንተ አንሺ እንደዚህ ለመሰለ ወርቅና እንቁ ውድ ባል ሩታ ግን ዛሬ ለገንዘብ የምትሰስት አይደለችም። ለፍቅሯ ስትል ሁሉንም ነገር ለመስጠት ተዘጋጅታለች። የአብርሽን ክብርና ደህንነት ከምንም በላይ አጽንኦት ሰጥታ እንዲህ ስትል መለሰችለት። ችግር የለውም አብርሽ፣ አንተን ለማዝናናትን ያላስብም። ብቻ አንተ ከዛች እንከፍ አጠገብ እንዳትደርስ ክብርህን ጠብቅ፣ እኔና አንተ ለህይወታችን እንበቃለን እያለች ለማሳመን ትሞክራለች። የሴት ልጅ ፍቅር ሲበረታ እንዲህ ነው። ሩታ የአብርሽን ህይወት ለመጠበቅና ከማይገቡ ሴቶች ለማራቅ ያላትን ጽኑ አቋም አሳይታለች። እንከፍ ያለቻት ያቺ ሰው ሄርሜላ መሆኑ ነው። አብርሽ በሩታ ጥበቃና ፍቅር ተከቦ ወደ አዲስ ዓለም ጉዞ ሊጀምር ነው። ፍቅር ሁሉንም ያሸንፋል ይባላል። ሩታ ደግሞ ዛሬ ያሸነፈች ትመስላለች። ሩታ ግን ዛሬም ቢሆን ቂሟን አልረሳችም። ፍቅርና ቂም አብረው ይጓዛሉ ይባል የለ። አብርሽ በማይመጥነው ቦታ እንዳይገኝና የመጥኑ ሴቶች ጋር እንዳይገናኝ በጥብቅ ታሳስበዋለች። በተለይ ደግሞ ስሟን እንኳን መጥራት የማትፈልገውን ያቺን ነገረኛ ሄርሜላ ስታስብ ውስጧ ይነዳል። ሩታ ለቤቷና ለትዳሯ እንደ አንበሳ ቆማለች። አብርሽ ግን ይህ የሴቶች የፉክክር ጦርነት ውስጥ መግባት አልፈለገም። ይልቁንም ድባቡን ለመቀየርና ሩታን ለማረጋጋት ርዕሱን ወደ ሩቅ አገር ጉዞና ወደ ጣፋጭ ምግብ ይቀይረዋል። የፈለክበት ቀን እውነት ደስ ባለ ቀን አንተ ብቻ በዚህ ቀን እንሂድ፣ እዚህ ሀገር እንሂድ በለኝ። ከዛ ይሄንን ነገር ሩታ ዛሬ አንጀቷ ቅቤ ጠጥቷል። የአሸናፊነት መንፈሷን ፊቷ ላይ ይነበባል። የዛሬው ቀን ግን በግብዣ ብቻ አላበቃም። ሩታ ለአብርሽ ያላትን ፍቅር የምትገልጽበት መንገድ ተመልካችንም ሆነ ሰሚን ያስደምማል። ድንገት በአብርሽ ፊት ቆመች። በሚያምርና በሚያባብል ድምጿ አንጎራጎረችለት። እየሄድን ወይስ ቆሜ? እዚህ ቆመሽ። እሺ። አንደበትህ ይናፍቀኛል፣ ሁለመና ድቅን ይላል ባይኔ፣ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላትም አይገልጸው። አብርሽ በሩታ ድፍረትና ፍቅር ተገርሟል። ልታሳፍሪ ነው እንዴ እያለ በጨዋታ እያሾፈባት በልጃቸው ምክንያት የሰፈነው ሰላም ዛሬ ቤታቸውን ሞልቶታል። አው ዛሬ ሩታ አጥብቃ ይዘዋለች። አብርሽም በክንዶቹ መሃል በፍቅሯ ተሸንፏል። የሩታና የአብርሽ ፍቅር ዛሬ ላይ እጅግ ማራኪ ሆኗል። ሩታ በፍቅር ረክታለች። አብርሽም በልጁና በሚስቱ ፍቅር ተሸንፎ ሰላም ያገኘ ይመስላል። ነገር ግን በዚህ ሁሉ ደስታ መካከል አንድ ስጋት አለ። ያቺ ነገረኛ የተባለችው ሄርሜላ አሁን የት ትኖር ይሆን? ምንስ እያሰላሰለች ይሆን? በተለይ ሩታ ዛሬ ምሳ ጋብዛለሁ ውጭ ሀገር እንሄዳለን እያለች
የአሸናፊነት ዘፈኗን ስታንጎራጉር ሄርሜላ በምቀኝነት እሳት እየነደደች እንደሆነ መገመት አያዳግትም። እኔ እንደምገምተው ከሆነ ሄርሜላ ይህንን የጉዞ እቅድ ለማደናቀፍ የመጀመሪያ መርዟን የምትረጨው በአብርሽ ስልክ ላይ ነው። ምናልባትም አብርሽና ሩታ የዛንዚባርን ወይም የፓሪስን ትኬት ቆርጠው ሳለ ሄርሜላ አብርሽ ያንተን ደስታ ፈልጋለሁ ግን በሚል ማባበያ አንድ የቆየ ሚስጥር ፈልፍላ ልታወጣ ትችላለች። ወይም ደግሞ ሩታን ይበልጥ ለማበሳጨት አብርሽ ባልዋለበት ቦታ አብረን ነበርን የሚል ወሬ በማሰራጨት የሩታን የልብ ሰላም ልታደፈርሰው ትችላለች። ሩታ እንዲህ በደስታ ተሞልታ ሳለ ድንገት ከሄርሜላ የሆነ መርዶ ብትሰማስ? ሩታ ያንን የድል አድራጊነት መንፈሷን ወደ ቁጣና ወደ ጦርነት ትቀይረው ይሆን? ወይንስ ክብርህን ጠብቅ እንዳለችው አብርሽን ይዛው ወደ ውጭ ሀገር ትበራለች? እኔ የምፈራው ሄርሜላ የአብርሽን ደካማ ጎን ተጠቅማ ይህንን የሰላም ቤት መልሳ እንዳታውከው ነው። ሄርሜላ ማለት እንደ ሩታ አገላለጽ ነገረኛ ነች። ነገረኛ ደግሞ ሰላም ባለበት ቦታ ሁሉ መርዙን መርጨት አይሳነውም። ይሄ የኔ የግል ግምት ነው። ሄርሜላ ምን ልታደርግ እንደምትችል እናንተም የራሳችሁን ግምት በኮሜንት ልታስቀምጡልኝ ትችላላችሁ። እና ደግሞ ይሄ በማይሆን በቀራቅንቦ ነገር ደግሞ እንድትደልልህም አትፍቀድላት። ምን ሆነ ነው? አንዴ በማይረባ የሆነ እንትን ነገር፣ አንዴ ሰዓት፣ አንዴ የሆነ ነገር ከዛ የሆነበት ምንድነው? ደህና ነገር እንኳን አይ ያው እሱን ማንሳት ፈልጌ አይደለም፣ ግን ጀስት አለ አይደለ የማይመጥነ ቦታ ስትገኝ ደስ አይለኝም እኔ እና ሐሳቤው ወደ ሆነ ቦታ ሄደ። እኔ አንተን ለማዝናናት እና አንተ ሪላክስ እንድታረግ ብዬ ብጠራክ ከዛ ደግሞ ወደ ሌላ ሐሳብ ውስጥ ገባሁኝ። የማይመጥነ ቦታ እየተገኘ እያናደድከኝ እኮ ነው። አንደበትህ ይናፍቀኛል ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላት የማይገልጸው